ልጃችሁን በሰላም ተገላገላችሁ ታቅፋችኋል ትልቁ ጭንቀት አልፏል ብላችሁ ስታስቡ ግን በድንገት ሌላ ብርቱ የሆድ ቁርጠት ይጀምራችኋል። ምጡ ተመልሶ መጣ እንዴ ብላችሁ እስክትደነግጡ ድረስ የሚያም ቁርጠት። በተጨማሪም ልጁን ለማጥባት ስትቀመጡ ወገብና ጀርባችሁን የሚቀጠቅጣችሁና በጣም እረፍት የሚነሳችሁ ለመሆኑ ከወሊድ በኋላ የሚመጣው ይህ የሆድና የጀርባ ህመም ምንድነው? መቼስ ነው የሚጠፋው? ዛሬ የአራስ እናቶችን እረፍት የሚነሱትን እነዚህን ህመሞች መንስኤና ፍጹም እፎይታ የሚሰጡ መፍትሄዎቻቸውን እንዲሁም ማንም በግልጽ የማይናገርለትን የአራስ እናቶች የአእምሮ ጤና ጉዳይ በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ዛሬ የምንመለከተው በክፍል እያደረግን በሶስት ክፍሎች የምንመለከት ይሆናል። የመጀመሪያው ክፍል ከወሊድ በኋላ ያለው የሆድ ቁርጠት ወይም ደግሞ አፍተር ፔን የሚባለውን የምንመለከት ይሆናል። እንግዲህ መንስኤውን ስንመለከት ማህፀን ወደ ቀድሞ መጠኑ ለመመለስ በሚያደርገው ጥረት የሚከሰት ነው። ከወሊድ በኋላ የሚሰማው የሆድ ቁርጠት በሕክምናው ዓለም አፍተር ፔን ይባላል። ይህ ህመም የሚፈጠረው ማህፀን ወደ ቀድሞ ቦታውና መጠኑ ለመመለስ በሚያደርገው የጡንቻ መኮማተር ወይም ደግሞ ኮንትራክሽን ምክንያት ነው። ነገሩን በቀላል ምሳሌ እንየው። እርግዝና ከመጀመሩ በፊት ማህፀናችሁ የአንድ ትንሽ ሎሚ የምታክል ናት ብለን እናስብ። በእርግዝና ወቅት ግን የ9 ወር ህፃን የሽርት ውሃ እና የእንግዴ ልጅ መያዝ ስላለባት ልክ እንደ ትልቅ ፊኛ ተነፋች እንበል። ልጁ ከተወለደ በኋላ ይህች ትልቅ ፊኛ በአንድ ጊዜ ወደ ሎሚነቷ መመለስ አትችልም። ስለዚህ ሰውነታችሁ ማህፀኗን ጭምቅ እያደረገ የቀረውን ደም ሲያስወጣ ወደ ቀድሞ መጠኑ ለመመለስ ይጥራል ማለት ነው። ያ ጭምቅ ሲደረግ የሚሰማችሁ ስሜት ነው ልክ እንደ ምጥ የሚቆረጥማችሁ ማለት ነው። ተጨማሪ መረጃ ለመስጠት ያህል ይህ ህመም በመጀመሪያ ልጅ ላይ ቀለል ይላል። ነገር ግን ሁለተኛ፣ ሶስተኛ ወይም ደግሞ መንታ ሲሆን ደግሞ እናቶች ላይ ማህፀኑ በደንብ ስለተለጠጠ ወደ ቦታው ለመመለስ የበለጠ ስለሚታገል ቁርጠቱ በጣም ይበረታል ማለት ነው። ስለዚህ ጡት በሚያጠቡ እናቶች ላይ ለምን ይብሳል ብላችሁ በምታስቡበት ጊዜ ደግሞ የኦክሲቶሲን ሆርሞን መመንጨት ነው። ብዙ እናቶች ልጅ ጡት መጥባት ሲጀምር ሆዴን የበለጠ ይቆርጠኛል ይላሉ። ይህ ፍጹም እውነትና ሳይንሳዊ ነው። የሆርሞኑ ሚና ምንድነው? ህፃኑ የእናቱን ጡት መጥባት ሲጀምር በእናትየው የአእምሮ ውስጥ ኦክሲቶሲን የተባለ ሆርሞን ይመረታል። ይህ ሆርሞን ወተት ከጡት ውስጥ እንዲፈስ የሚያደርግ ቢሆንም በደም በኩል ተጉዞ ማህፀንንም ተኮማተር የሚል ትዕዛዝ ይሰጣል። ጥቅሙ ምንድነው? ምንም እንኳን ህመም ቢኖረውም ይህ መኮማተር ማህፀንን በፍጥነት እንዲያሸጋሽገውና ከወሊድ በኋላ የሚመጣን ከባድ የደም መፍሰስ ስለሚከላከል ለአራስ እናት እጅግ ጠቃሚ ተፈጥሯዊ መድኃኒት ነው ማለት ነው። ታዲያ የቤት ውስጥ መፍትሄዎቹ ምንድናቸው ብለን ስንመለከት ከማጥባቱ በፊት ሽንት መሽናት የተሞላ ፊኛ ማህፀንን እንዳይኮማተር ስለሚከላከል ህመሙን ያባብሳል ማለት ነው። ለስላሳ የሞቀ ውሃ ፕላስቲክ ወይም ሆት ወተር ባግ ሆድ ላይ በማድረግ ችግሮችን መከላከል ይቻላል ማለት ነው። ሁለተኛ ላይ የምንመለከተው ክፍል 2 የጀርባ ህመምና መፍትሄዎቹን የምንመለከት ይሆናል። መንስኤውን ስንመለከት የክብደት ለውጥና አቀማመጥን በተለይ ትኩረት ያደርጋል። የክብደትና የሆርሞን ለውጥ በእርግዝና ወቅት የሆድ ጡንቻዎች ይለጠጣሉ። የሰውነት የስበት ማዕከል ወደ ፊት ይገፋል። በተጨማሪም ሪላክሲን የተባለ ሆርሞን የጀርባና የዳሌ መገጣጠሚያዎችን ያላላቸዋል። ከወሊድ በኋላ እነዚህ ጡንቻዎች ገና ስላጠነከሩ ጀርባ ላይ ከባድ ህመም ይፈጥራሉ ማለት ነው። ስለዚህ የአቀማመጥ ስህተቶች አንዱ መንስኤ ናቸው ማለት ነው። እናቶች ልጆቻቸውን ሲያጠቡ ሳያውቁት ጎበጥ ብለው ትከሻቸውን አንገታቸውን ደፍተው ስለሚቀመጡ የጀርባ ጡንቻዎቻቸው ላይ ከፍተኛ ጫና ይፈጥራል ማለት ነው። ትክክለኛው የጡት ማጥቢያ አቀማመጥን ስንመለከት እናቶች ጡታቸውን ወደ ህፃኑና ለመውሰድ ጎበጥ ማለታቸው ነው። ትክክለኛው መንገድ ግን ህፃኑን ወደ ጡታችሁ ከፍ ማድረግ እንጂ
እናት መጉበጥ የለባትም። ስለዚህ በደረጃ ስንመለከታቸው እናቶች በሚያጠቡበት ጊዜ ጀርባውን ሙሉ በሙሉ የሚደግፍ ወንበር ወይንም አልጋ ላይ ቀጥ ብሎ መቀመጥ ያስፈልጋል። ከወገብም ጀርባ ትራስ ማድረግ ጥሩ ነው። ሌላኛው ህፃኑን በደረቶ ከፍታ ልክ ለማምጣት በጭኖ ላይ የማጥቢያ ትራስ ነርሲንግ ፕሎ ወይም ተራ ወፍራም ትራስ ያስቀምጡና ህፃኑን በላዩ ላይ አድርጉና ማጥባት ያስፈልጋል ማለት ነው። ሌላኛው ትከሻውን ያዝናኑ፣ አንገቱን በጣም አይድፉ። ህፃኑን የእርሶ ደረት ፊት ለፊት መተያየት አለባችሁ ማለት ነው። ሌላኛው በክፍል 3 የምንመለከተው ብዙ ሰዎች የማያወሩለትና እናት ከወለደች በኋላ ብዙ ችግር የሚገጥማት በዚህኛው ምክንያት ነው። የአእምሮ ጤናና የድጋፍ አስፈላጊነትን በተመለከተ በዝርዝር የምንመለከት ይሆናል። ከወሊድ በኋላ የሚመጣ ድብርት ወይም ፖስት ፓርተም ዲፕሬሽን እንላቸዋለን። ከወሊድ በኋላ ባሉት የመጀመሪያዎቹ 2 ሳምንታት መጠነኛ የሆርሞን መዛባትና የድካም ስሜት የተለመደ ቢሆንም ህመሙና ስሜቱ እየበረታ ከሄደ ግን ፖስት ፓርተም ዲፕሬሽን ሊሆን ይችላል ማለት ነው። ስለዚህ ዋና ዋና ምልክቶቹን በምንመለከትበት ጊዜ አንደኛ ያለ ምክንያት በተደጋጋሚ ማልቀስና ከፍተኛ የሀዘን ስሜት ውስጥ መግባት ነው። ሌላኛው ከልጁ ጋር ፍቅር ለመመስረት መቸገር ወይንም ልጅን መጉዳት እችላለሁ የሚል ከባድ ፍርሃት ውስጥ ያስገባል። ሶስተኛው ምልክት ከሰዎች መገለል፣ ከመጠን ያለፈ ጭንቀትና የእንቅልፍ ማጣት፣ ልጅ ተኝቶ እንኳን መተኛት አለመቻልን ነው። በአራተኛ ደረጃ የምንመለከተው ራስን የመንቀፍና ጥሩ እናት አይደለሁም ብሎ የማሰብ ስሜት ውስጥ ያስገባል ማለት ነው። ስለዚህ ይቺ እናት ደግሞ ለዚህ አዲስ ለሰጠችን ደስታ እሷም በጣም ከፍተኛ የሆነ እንክብካቤ ያስፈልጋታል። ስለሆነም አራስ እናት ህፃን ብቻ ሳትሆን ራሷም አዲስ የተወለደች ያህል እንክብካቤ ትሻለች ማለት ነው። አብዛኛውን ጊዜ ቤተሰብ ትኩረቱን ሙሉ በሙሉ አዲሱ ህፃን ላይ ሲያደርግ የአራስ እናት ፍላጎትና ህመም ይረሳል ማለት ነው። ስለዚህ ባልና የቅርብ ቤተሰቦች እናቲቱ በቂ እንቅልፍ እንድታገኝ ልጁን በማስተኛት ዳይፐር በመቀየርና የቤት ውስጥ ስራዎችን በመሸፈን ሊያግዟት ይገባል ማለት ነው። የስነ ልቦና ድጋፍም እንዲሁ ያስፈልጋታል። እናቲቱ ስሜቷን እንድትናገር እድል መስጠት፣ ስታለቅስ ጠንካራ ሁኚ ከማለት ይልቅ ስሜቷን መረዳትና ፍቅር መስጠት ያስፈልጋል። ውድ እናቶች ሰውነታችሁ ትልቅ ተአምር ሰርቷል። አሁን ደግሞ ወደ ቀድሞ ሁኔታው ለመመለስ ጊዜና እረፍት ይፈልጋል። የሆድ ቁርጠትም ሆነ የጀርባ ህመም ጊዜያዊ ነው። በአግባቡ ከተንከባከባችሁት ያልፋል። ነገር ግን ከባድ የድብርት ምልክት ካያችሁ ወደ ሕክምና መሄድ ያስፈልጋል ማለት ነው። እናንተ ከወሊድ በኋላ የትኛው ህመም በብዛት ተፈታተናችሁ? የቤተሰባችሁስ ድጋፍ ምን ይመስል ነበረ? ታሪካችሁን ከታች በኮሜንት አጋሩን። ለሌሎች እናቶች ብርታት ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለነፍሰ ጡርና ለአራስ እናቶች ሼር ማድረጋችሁን አትዘንጉ። ተጨማሪ የጤና መረጃዎችን ለማግኘት የጤና ላይፍ ቻናልን ሳብስክራይብ ያድርጉ። ጤና ለእናንተና ለቤተሰባችሁ።